እሺ ቤተሰብ ዛሬ ደግሞ በሌላ ሄማቶሎጂ ቪዲዮ ተመልሰናል። ስለዚህ ዛሬ የምናየው ስለ አርቢሲ ወይም ደግሞ ሬድ ብለድ ሴል ኢንዳይስ ነው የምናየው። አርቢሲ ሬድ ብለድ ሴል ኢንዳይስስ እናያለን ወይም ደግሞ የአርቢሲ ፓራሜትሮችን እናያለን ማለት ነው። ስለዚህ መጀመሪያ ስለ አርቢሲ ኢንዳይስ ስናይ አርቢሲ ኢንዳይስ ምን ማለት ነው? እንደው ጥቅሙ ምንድን ነው? RBC index normally it show hemoglobin content እና RBC ሳይዝን ኢንዲኬት የሚያደርጉልን ፓራሜትሮች RBC ኢንዲሳይዝ እንላቸዋለን ማለት ነው። ስለዚህ በዚህ ስር ቢያንስ 4 ፓራሜትሮችን እናያለን። አንደኛ MCV የምንለው ነገር እናያለን። ሁለተኛ MCH እናያለን። ሶስተኛ MCHC እናያለን። አራተኛ RDW እናያለን ማለት ነው። ስለዚህ እነዚህን ምንድነው ጥቅማቸው፣ ምንጊዜ ነው ኢንክሪዝ እና ዲክሪዝ የሚሆኑት የሚለው ነገር ምናይ ይሆናል ማለት ነው። ኖርማሊ እሱ ከመጀመራችን በፊት መጀመሪያ ሁለት ኮንሰፕቶችን ማወቅ አለብን። ሁለት ኮንሰፕቶች፣ አንደኛ ፒሲቪ የምንለው ወይም ደግሞ ፓክድ ሴል ቮሊዩም ምን ማለት ነው የሚለውን ማወቅ አለብን። ሁለተኛ ደግሞ አርቢሲ ካውንት ምን እንደሆነ ማወቅ አለብን። ምክንያቱም እነዚህን ካላወቅን የነዚህ ጥቅም ምን ማለት እንደሆነ ስለሚቸግረን ማለት ነው። ስለዚህ የነዚህ ኮንሰፕቶች ግድ ማወቅ አለብን ማለት ነው። ስለዚህ መጀመሪያ የሆነች ብለድ ድሮው እናደርጋለን። ኖርማል የሆነ ብለድ ድሮው እናደርጋለን። ለምሳሌ እቺን ኢቲቲ2 ብትሆን እስከዚህ ድረስ ኖርማሊ መጀመሪያ የሆነ ብለድ ድሮ አድርገናል ማለት ነው። ስለዚህ ሴንተርፊውጅ በምናደርግበት ሰዓት ይሄንን ብለድ ለምሳሌ እስከዚህ ድረስ ነበራ። እቺ ብለድ እስከዚህ ድረስ ያለችው ሌላ ፓርት ነች። ለምሳሌ እቺ አርቢሲ ነች። ከዛ እዚች ጋር የራሱ የሆነ በሊኮት የምንለው አለ። ከላይ ያሉትን ምንድነው ፕላዝማ ነው ማለት ነው። ስለዚህ እቺን አርቢሲ ወይም ከታች በአንድ ላይ ቁጭ ያለችውን ምን እንላታለን? ፒሲቪ እንላታለን፣ ወይም ደግሞ ፓክድ ሴል ቮሊዩም እንላታለን። እቺ ደግሞ መሀል ላይ ያለችውን በፊኮት ስትሆን እቺ ደግሞ ፕላዝማ። ስለዚህ ኖርማሊ ወደ 45%ቱን ፓክድ ሴል ቮሊዩም ነው አብዛኛው ጊዜ። ከዛ በላይ ያለው ትንሽ 0.9% ደግሞ በፊኮት ነች። ከዛ በላይ ያለችው እስከ 54% ደግሞ ፕላዝማ ነው ማለት ነው። ስለዚህ ፓክድ ሴል ቮሊዩም የምንለው አማውንት ኦፍ አርቢሲ ወይም ደግሞ አማውንት ኦፍ ሬድ ሴል ዛት ፓክድ አት ዘ ቦቶም ኦፍ ዘ ቲዩብ ፒሲቪ እንለዋለን፣ ወይም ደግሞ ፓክድ ሴል ቮሊዩም። አጠቃላይ እዚች ጋር ስለ አርቢሲ ነምበር ኦፍ አርቢሲን ኮንሲደር አያደርግም ጀስት ምን ያክል አርቢሲ እታች ፓክድ ሆኖ ወይም ደግሞ አንድ ላይ ሰብስብ ብሎ ቁጭ ብሏል የሚለውን ነገር ፓክድ ሴል ቮሊዩም እንለዋለን ማለት ነው። ስለዚህ ቶታል አማውንት ኦፍ አርቢሲ ፓክድ አት ዘ ቦቶም ኦፍ ዘ ቲዩብ ከሆነ ፓክድ ሴል ቮሊዩም እንለዋለን። ፍሮም ዘ ሆል ብለድ ነው። ይህ ማለት እቺ ኖርማሊ ሆል ብለድ ምንላት እቺ ነች። አንዴ ከቀዳ ነው ከሆል ብለድ ምን ያክል አማውንት ኦፍ አርቢሲ ፓክድ አት ዘ ቦቶም ኦፍ ዘ ቲዩብ የምንለው ፒሲቪ እንለዋለን። አርቢሲ ካውንት ደግሞ ከነዚህ ፓክድ ከሆነ ሴል ወይም ደግሞ ፓክድ የሆነ አርቢሲ ያለ ወዘ ነምበር ኦፍ አርቢሲ እዚች ጋር ኢንዲቪጁዋል አርቢሲ ነው ኮንሲደር የሚያደርገው። ስለዚህ ለምሳሌ ፓክድ ሴል ቮሊዩም ለምሳሌ ስንት ሊሆን ይችላል? 45% ፓክድ ሴል ቮሊዩም ሊኖረን ይችላል። ከ100% 45% ውጭ ፓክድ የሆነች ሴል ልትሆን ይችላለች። ግን ከ45%ቱ ምን ያክል አርቢሲዎች ነንበራቸው ነው። እዚች ጋር 1 2 3 አንድ አርቢሲ 2 አርቢሲ 3 አርቢሲ እያለ የሚቆጥርልን ከሆነ አርቢሲ ካውንት እንለዋለን። ለምሳሌ አሁን በአንድ ዩኒት ኦፍ ብለድ ለሜል እስከ 5 times 10 the power of 12 ይባላል። ለፊሜል እስከ 4 times 10 the power of 12 ይባላል። ስለዚህ እንዴት ነንበራቸውን ኮንሲደር የሚያደርጉን አርቢሲ ካውንት እንለዋለን።
እሺ ሌላው ደግሞ እዚች ጋር ያለውን አንድ ኮንሰፕት ደግሞ ሁለት ለምሳሌ ሁለት ብለድ ድሮ አድርገናል። እዚች ጋር ብለድ ኤ ቢሆን እዚች ጋር ደግሞ ብለድ ኤክስ ቢሆን ሁለቱም ድሮ አድርገን ሁለቱም ሴንተርፊውጅ ካደረግናቸው በኋላ ለምሳሌ እንዲህ እናድርገው። ከዛ እስከዚች ጋር ፓክ ሴል ቮሊዩም ነው፣ እዚች ጋር ፓክ ሴል ቮሊዩም ነው። ስለዚህ ፓክ ሴል ቮሊዩማቸውን የሁለቱም የብለድ ኤም የብለድ ኤክስም ስንት ሊሆን ይችላል? ለምሳሌ 45% ሊሆን ይችላል። ግን ነምበር ኦፍ አርቢሲ ለምሳሌ ይሄ ስንት ሊሆን ይችላል? 4.5 ሲባዛ 10⁻12 ሊሆን ይችላል። ይሄ ደግሞ ለምሳሌ 5 ሲባዛ 10⁻12 ልትሆን ትችላለች። ኢኳል አማውንት ኦፍ ፓክድ ሴል ቮሊዩም ሆኖ ግን ነምበር ኦፍ አርቢሲያቸው ዲፈር ሊያደርግ ይችላል። ለምሳሌ እቺ ማይክሮሳይቲክ አኒሚያ ከሆነች ማይክሮሳይቲክ በሚሆንበት ጊዜ ነምበር ኦፍ አርቢሲ ወይም ሳይዝ ኦፍ አርቢሲ ትንሽ ይሆናል። በዛ ሰዓት ነምበሩን ሃይ ይሆናል። ይሄ ደግሞ ለምሳሌ ማክሮሳይቲክ ከሆነ ሳይዝ ኦፍ አርቢሲ ሃይ ሲሆን ያው ሚዘውን ስፔስ ሃይ ስለሚሆን ፓክድ ሴል ቮሊዩም ሃይ ይሆናል፣ ግን ነምበሩን ለው ይሆናል። ስለዚህ ሁለት ብለዶችን ተመሳሳይ ፒሲቪ ኖሯቸው የተለያየ ምን ሊኖራቸው ይችላል? ነምበር ኦፍ አርቢሲ ካውንት ሊኖራቸው ይችላል ማለት ነው። ስለዚህ አርቢሲ ካውንት የምንለው ኢንዲቪጁዋል አርቢሲ ነው እዚች ጋር እንትን የምናደርገው ማለት ነው። ስለዚህ እኔን ኮንሰፕት ካወቀ ወደ መጀመሪያው እንሂድ። የመጀመሪያ ኤምሲቪ ሜን ኮርፖክሱላር ቮሊዩም የምንለው ወይም ደግሞ ኤምሲቪ ማለት ምን ማለት ነው? ይህችን ኤምሲቪ ማለት ቶታል ስፔስ ኦኩፓይድ ባይ ዋን አርቢሲ ከሆነች ኤምሲቪ እንላታለን። ቶታል ስፔስ ኦኩፓይድ ባይ ዋን አርቢሲ ከሙሉ ከስፔሱን ይህ ማለት ከፓክት የሆነች አለች ብለናል። እቺ ፓክት የሆነች ዋን ፒሲቪ አለች ብለናል። በዚህ ፓክት በሆነች ሴል ከ45% ፓክት በሆነች ሴል የአንድ አርቢሲ ቦታ ወይም ደግሞ የአንድ አርቢሲ ቮሉም እቺ ስፔስ የያዘችው ኢንዲቪጁዋል አርቢሲ የሱን ፓራሜትር የሚገልጽልን ኤምሲቪ እንለዋለን ማለት ነው። ስለዚህ ዲፋይን ቶታል ስፔስ ኦኩፓይድ ባይ ዋን አርቢሲ ወይም ኢንዲቪጁዋል አርቢሲ ለዚች ጋር ኤምሲቪ እንለዋለን ፍሮም ሆል ፒሲቪ ማለት። ስለዚህ ኤምሲቪ ማለት በአንድ አርቢሲ ከሆል ብለድ ወይም ከሆል ፓክት ከሆነ ቮሊዩም ፓክት ከሆነ አርቢሲዎችን የአንዱ አርቢሲ ቦታ ወይም ደግሞ አንድ አርቢሲ የያዘው ስፔስ የሚያጠናልን ወይም ደግሞ የሚነግረን ፓራሜትር ኤምሲቪ እንለዋለን ማለት ነው። እሺ ኖርማሊ የራሱ የሆነ ካልኩሌሽን አለው። እዚች ጋር ደግሞ ኤምሲቪንን ዩኒቱን ወይም ደግሞ የምንለካበት በፊንቶ ሊትር ነው፣ ፊንቶ ሊትር ማለት ነው። ስለዚህ ለምሳሌ አሴ ካልኩሌሽን ኖርማሊ ፓክድ ሴል ቮሊዩም አለን ከቶታል ፓክድ ሴል ቮሊዩም ኦቨር ነምበር ኦፍ አርቢሲ ካውንት ቅድም ያልነው አርቢሲ ካውንት ኦር ቶታል ኢንዲቪጁዋል አርቢሲ ነምበር ኦፍ አርቢሲን በምናካፍልበት ጊዜ የሚመጣውልን ቫልዩ የኤምሲቪ ይገልጽልናል ማለት ነው። ለምሳሌ አሁን ኖርማል ፓክድ ሴል ቮሊዩም 45% አብዛኛው ጋር 45% ነው ብለናል። ስለዚህ 0.5 ኦቨር አርቢሲ ካውንት አሴ ኖርማል የሆነ ሰው 5 ብንወስድ 5 ሲባዛ 10⁻12 ብንወስድ ወደ 90 ፊንቶ ሊትር ይሆናል ማለት ነው። ስለዚህ ኖርማል ሰው ላይ ወይ ኖርሞሳይቲክ የምንለው አርቢሲ ኖርማል ሳይዝ አርቢሲ ከ80 ለወንድም ለሴት እስከ 100 ፊንቶ ሊትር ይሆናል ማለት ነው። ስለዚህ ከ100 በታች ከሆነ ምን እንለዋለን? ማይክሮሳይቲክ አኒሚያ ይሆናል። ከ100 በላይ ከሆነ ደግሞ ማክሮሳይቲክ አኒሚያ እንለዋለን ማለት ነው። ስለዚህ አብዛኛው ጊዜ ኤምሲቪ ቫሉ ኢንክሪዝ የሚያደርገው በማክሮሳይቲክ አኒሚያ ጋር አኒሚያ ጊዜ ኢንክሪዝ ይሆናል ወይም ደግሞ ሳይዝ ኦፍ አርቢሲ ሃይ ይሆናል። የኤምሲቪ ቫሉ ደግሞ ለው የሚሆነው ላይክ ማይክሮሳይቲክ አኒሚያ ጊዜ ማይክሮሳይቲክ አኒሚያ፣ አይሮን ዲፊሸንሲ አኒሚያ እነዚህ ታላሴሚያ የምንላቸው በእነዚህ አኒሚያ ጊዜ ሳይዝ ኦፍ አርቢሲ ለው ይሆናል፣ ኤምሲቪ ቫሉም ለው ይሆናል ማለት ነው። ስለዚህ በአጭሩ ኮንሰፕቱ ኤምሲቪ ማለት ከሙሉ ፓክ ከሆነ ሴል
የአርቢሲ የያዘው አንድ አርቢሲ የያዘው ቦታ የሚያጠናልን ፓራሜትር ኤምሲቪ እንለዋለን። ሁለተኛ ደግሞ ኤምሲኤች የምንለው ደግሞ በአንድ አርቢሲ ምን ያክል ሄሞግሎቢን አለ ወይም ደግሞ በኢንዲቪጁዋል አርቢሲ ምን ያክል ሄሞግሎቢን ኮንተንትን ይዘዋል የሚለውን ነገር የሚያጠናልን ፓራሜትር ኤምሲኤች እንለዋለን። ስለዚህ ከእያንዳንዱ አርቢሲ አለ በአንድ አርቢሲው ምን አክል ሄሞግሎቢን ነው ወይም ደግሞ ኖርማል ሄሞግሎቢን ኮንሰንትሬሽን ፐር አርቢሲ ማለት ነው። ፐር አርቢሲ ወይም ደግሞ በአንድ አርቢሲ ምን ያክል ሄሞግሎቢን አለ የሚለውን የሚያጠናልን ፓራሜትር ኤምሲኤች። ለምሳሌ ኖርማል አርቢሲ ላይ ኖርሞሳይቲክ በሆነ አርቢሲ ላይ እስከ ዋን ሰርድ ኦፍ አርቢሲው ሄሞግሎቢን ነው ተብሎ ይጠበቃል። ስለዚህ ይህን የሚያጠናለን ፓራሜትር ኤምሲኤች እንለዋለን ማለት ነው። እቺ ደግሞ ኖርማል የራሱ የሆነ ምን አላት ካልኩሌሽን አላት። እሺ ስለዚህ ይሄንን ነው ኖርማል ካልኩሌሽኑ ኤምሲኤች እኩል ይሆናል ሄሞግሎቢን ኦቨር ነምበር ኦፍ አርቢሲ ካውንት ኦር ቶታል አርቢሲ ካውንት ይሄን ነው ማለት። ስለዚህ ዩኒቱን ኤክስፕረስ የምናደርገው የኤምሲኤች ዩኒት ኤክስፕረስ የምናደርገው በፒኮግራም ነው። ስለዚህ 1 ፒኮግራም እኩል ይሆናል ከ10 ፓወር ማይነስ 12 ግራም ጋር እኩል ነው። እዚች ግ ላይ ያልነው ቅድም ፌምቶ ሊትር ያልነው ፌምቶ ሊትር ብለን ያልነው 1 ፌምቶ ሊትር ከማን ጋር እኩል ነው? ከ10 ፓወር ማይነስ 50 ሊትር ረስቼ ነበር። ከዚህ ጋር እኩል ነው። ስለዚህ እዚች ጋር 1 ፒኮግራም ከ10 ፓወር ማይነስ 12 ግራም ጋር እኩል ነው ማለት ነው። ስለዚህ እዚች ጋር ኤምሲኤች የሚገልጽልን አንዱ አርቢሲ ምን ያክል ሄሞግሎቢን ኮንተንት ይዟል ወይ ሄሞግሎቢናይዜሽን ኦፍ ዋን አርቢሲ ኤምሲኤች እንለዋለን ማለት ነው። ስለዚህ ኖርማል እዚች ጋር ኢንክሪዝ የሚያደርገው ኤምሲኤች ኢንክሪዝ የሚያደርገው ቅድም እንዳልነው እዚች ጋር ማክሮሳይቲክ አኒሚያ ጋር ኢንክሪዝ ያደርጋል። ማክሮሳይቲክ አኒሚያ ባለባቸው ሰዎች ላይ ሳይዙን ኢንክሪዝ በሚያደርግበት ጊዜ አማውንት ኦፍ ሄሞግሎቢኑን በዛ ልክ ኢንክሪዝ ያደርጋል ማለት ነው። ዲክሪዝ የሚያደርገው ደግሞ በማይክሮሳይቲክ አኒሚያ እና በአይሮን ዲፊሽንሲ አኒሚያ ጊዜ ምን ያደርጋል? ዲክሪዝ ያደርጋል ማለት ነው። ምክንያቱም ማይክሮሳይቲክ ሆኖ ሳይዙ ዲክሪዝ ባደረገ ቁጥር ሄሞግሎቢን ኮንተንቱን በተመሳሳይ ዲክሪዝ ያደርጋል። በተመሳሳይ አይረን ዲፊሽንሲ አኒሚያ ሲኖሩ የመመረት አቅም ብዙም አይደለም። በዛ ላይ ደግሞ ሳይዙን ዲክሪዝ ስለሚያደርግ አብሮ ዲክሪዝ ይሆናል ማለት ነው። እሺ ሌላኛው ደግሞ ኤምሲኤችሲ ሄሞግሎቢናይዜሽን ኦፍ አርቢሲ። ይህ ማለት ኤምሲኤችሲ የምንለው ወይም ደግሞ ሜን ሴል ሄሞግሎቢን ኮንሰንትሬሽን የምንለው ይችን ፓራሜትር ደግሞ ኢንዲኬት የምታደርግልን ምንድነው? ኮንሰንትሬሽን አጠቃላይ ኮንሰንትሬሽን ኦፍ ሄሞግሎቢን ፍሮም ቶታል ፓክድ ሴል ቮሊዩም ፒሲቪ ቅድም ካልነው ከቶታል ፓክድ ሴል ቮሊዩምን አማውንት ኦፍ ሄሞግሎቢን ለእያንዳንዱ አርቢሲ ሄሞግሎቢን ተቆጥሮ አጠቃላይ ምን ያክል ሄሞግሎቢን ኮንተንትን ይዟል የሚለውን ነገር የሚያጠናልን ፓራሜትር ኤምሲኤችሲ እንለዋለን። ለምሳሌ አሁን 45% ነበር ብለናል። ከ45%ቱ ደግሞ ምን ያክል ፐርሰንቱ ሄሞግሎቢንን ይዟል የሚለውን ነገር የሚያጠናልን ፓራሜትር ኤምሲኤችሲ እንለዋለን ማለት ነው። ስለዚህ እዚች ጋር የራሷን ፎርሙላ አላት። ኤምሲኤችሲ ከማን ጋር እኩል ነው? ሄሞግሎቢን ፐር ፓክድ ሴል ቮሊዩም ከቶታል ፓክድ ሴል ቮሊዩም ምን ያክል ሰውየው ደግሞ ምን ያክል ሄሞግሎቢን ይዟል የሚለውን ነገር ያጠናልናል ማለት ነው። ስለዚህ አብዛኛው ጊዜ እችን ኢንክሪዝ የምታደርገው በላይክ ሄሬዲታሪ ስፌሮሳይቶሲስ የምንለው አለ። ሄሬዲታሪ በዛ ሰዓት ምን ልታደርግ ትችላለች? ኢንክሪዝ ልታደርግ ትችላለች። ዲክሪዝ የምታደርገው ደግሞ ኖርማል አይረን ዲፊሽንሲ አኒሚያ ላይ አሁንም ዲክሪዝ ታደርጋለች ኤምሲኤችሲ ማለት ነው። ስለዚህ እቺ የምታጠናለን ከአጠቃላይ ሰውየው ካለው ከአማውንት ኦፍ ከቶታል አርቢሲው ፓክ ከሆነ ቶታል አርቢሲው ምን ያክል ሄሞግሎቢንን
ይዟል የሚለው የሚያጠናልን ፓራሜትር ኤምሲኤችሲ እንለዋለን ማለት ነው። ሌላው ደግሞ የመጨረሻው ደግሞ ማን ነው? አርዲደብሊው። አርዲደብሊው አብዛኛው ጊዜ ወይ በካልኩሌት ተደርጎ ስታንዳርድ ዲቪዥን በመጠቀም ካልኩሌት አድርገን ነው የምናውቀው፣ ወይም ደግሞ በማሽን ቀጥታ ነው እቺ ነገር የምናውቀው ማለት ነው። እዚች ጋር አብዛኛው ጊዜ ምንድነው የምታደርገው? ሪፍሌክት ቫሪያቢሊቲ ኦፍ አርቢሲ ሳይዝ ማለት ነው። ቫሪያቢሊቲ ኦፍ አርቢሲ ሳይዝ እቺ ኖርማሊ ሁልጊዜ የአርቢሲ ሳይዝ ምን ያክል ቫሪያብል ነው የሚለውን ነገር ነው እዚች ጋር እናጠናለን። ለምሳሌ ላርጀር ቫሉ አርዲደብሊውን ላርጅ ከሆነ ላርጀር ቫሉ ወይም ደግሞ ኢንክሪዝ ካደረገ ኖርማሊ በአርቢሲ ሳይዞች እርስ በራሳቸው አንዱ ከአንዱ ጋር ግሬት ቫሪያቢሊቲ መኖሩ ኢንዲኬት ግሬት ቫሪያቢሊቲ መኖሩን ኢንዲኬት ያደርግልናል ማለት ነው። አንዳንዴ ደግሞ እዚች ጋር ልክ አርዲደብሊው መጨመር ኤርሊ ኢንዲኬሽን ፎር ዲፊሽንሲ ኦፍ አኒሚያ ወይም ለአይረን ዲፊሽንሲ አኒሚያ አስ ሳይን ሊሆን ይችላል። አስ ኤርሊ ሳይን ኦፍ አይረን ዲፊሽንሲ አኒሚያ፣ የአይረን ዲፊሽንሲ አኒሚያ ቅድመ ሲምፕተሙ ሊሆን ይችላል ማለት ነው። ስለዚህ ይሄ አብዛኛው ጊዜ የምንጠቀመው ለላቦራቶሪ ጂን አርዲደብሊው የምንጠቀመው ለሞርፎሎጂ ኦፍ አርቢሲ አብዛኛው ጊዜ እንጠቀመዋለን። ዩዝድ ፎር ሞርፎሎጂ ኦፍ አርቢሲ ከላይ ያሉት ግን ሶስቱን አብዛኛው ጊዜ ታይፕ ኦፍ አኒሚያን ለመለየት ወይም ደግሞ የአኒሚያውን ኪዙ ወይም ደግሞ የአኒሚያውን ታይፕ ኦፍ አኒሚያዎችን ኦልሬዲ እነሱ ለመግለጽ ሌሎቹ የምንጠቀማቸው ይሆናል ማለት። ስለዚህ የራሱ የሆነ ፎርሙላ አለ። ለምሳሌ አርዲደብሊው ፐርሰንት እኩል ይሆናል ስታንዳርድ ዲቪዬሽን ኦፍ ኤምሲቪ ቅድም ብለናል። የአንዱ አርቢሲ ኦኩፓይ ያደረገው ስፔስ ነው ኦቨር ለሚን ኤምሲቪ አድርገን ካልኩሌት ልናደርገው እንችላለን። ግን ያው የራሱን ማሽን ሙሉ ቀጥ አድርጎ ስለሚያወጣ ይህንን ሊያስፈልገን ይችላል ማለት ነው። እንዲህ ቢሰራ እንዲህ ቢስተካከል የምትሉት ነገር ካለ የተሳሳትኩትም ነገር ካለ ሀሳብም ካላችሁ በኮሜንት ሳጥን ላይ ማስቀመጥ ትችላላችሁ። ሰላም